ቤኒሂንና የ50 ዓመታት ማጭበርበሮቹ ክፍል 4 ቤኒሂንና ትምህርቶቹ። ጤና ይስጥልኝ። ዘላለም መንግስቱ ነኝ። ባለፉት 3 ክፍሎች በመጀመሪያዎቹ 2 የቤኒሂንን ንስሐ ተመለከትን። ንስሐ የመለወጥ ጉዳይ መሆኑንና ቤኒ ግን ያልተለወጠ አጭበርባሪ መሆኑን በመሆንም መቀጠሉን እንዲሁም ንስሐ የሚገባው አስገዳጅ ነገሮች ሲገጥሙት ብቻ እንደነበር አየን። በክፍል 3 የትምህርቱን ምንጭ አየን። ትምህርቱን አላየንም፣ ምንጩን ብቻ ነበር የተመለከትነው። ዋናው ምንጩ ካትሪን ኩልማን የተባለች ሴት ናት። ካትሪንንም አንዴ የአገልግሎት ስብሰባዋን ከመካፈሉ በቀር በአካል አግኝቶ አውርቷት ከሷ ተምሮ ልምድ ቀስሞ ጠይቋት መልሳለት አያውቅም። ደቀ መዝሙር ያደረገው ሰው የለም። ቤኒ ስለ እርሷ ግን መጽሐፍን ጽፏል። ከሞተች በኋላ መቃብሯን እየሄደ የሚሳለም ነበር። የቤኒሂንን ትምህርቶቹን ስናነሳ በመጀመሪያ ራሱ የት ስነ መለኮት ትምህርት ቤት ወይም የት መጽሐፍ ቅዱስ ትምህርት ቤት እንደተማረ ማወቅ አስፈላጊ ነው። ቤኒ የትም አልተማረም። ምንም የስነ መለኮት ወይም የመጽሐፍ ቅዱስ ትምህርት ቤት ገብቶ አልተማረም። የሚያደንቃት ሴት እሷ ራሷም ካትሪን ኩልማን መጽሐፍ ቅዱስና ስነ መለኮት የተማረች ሴት አልነበረችም። በአዲሱ ጴንጤቆስጣዊ እንቅስቃሴ በተለይ በካናዳ ስሙ የሚጠራው የቻርልስ ኤስ ፕራይስ አገልግሎት ስለ መንፈስ ቅዱስና ስለ ፈውስ ተጽዕኖ አሳድሮባት ነበር እንጂ መጽሐፍ ቅዱስና ስነ መለኮት የተማረች ሴት አልነበረችም። የስህተት ትምህርት ጀማሪዎች እንደነ የይሖዋ ምስክሮች ማህበር ጀማሪ ቻርልስ ራሰል ወይም የሞርመን ጀማሪ ጆሴፍ ስሚት ያሉት ሰዎች በቀላሉ ሊስቱና ሊያስቱ በሩን ወለል አድርጎ የከፈተላቸው ምንም የመጽሐፍ ቅዱስና ስነ መለኮት ትምህርት ያልነካቸው የቅዱስ ቃሉና የስነ መለኮት መሃይሞች እና ከትምህርት የጸዱ ሰዎች መሆናቸው ነው። ዛሬ ሐሰተኛ ነቢያትን እና ሐሰተኛ ሐዋርያትን ሁሉንም ተመልከቷቸው። የሀገራችንንም ሌሎቹንም የሀገራችንን ሐሰተኞች ተመልከቷቸው። ማናቸው ናቸው ከነሱ መካከል መጽሐፍ ቅዱስ ትምህርት ቤት ገብቶ የተማረው? እስኪ ማን ናቸው መጽሐፍ ቅዱስ ትምህርት ቤት ወይም ስነ መለኮት ተቋም ገብቶ የተማሩት? ማን ናቸው? ማን? ስለዚህ የስህተት ትምህርት ቢያስተምሩ ወይም እውነቱን ከሐሰት ጋር ቢቀይጡ ማስደነቅ የለበትም። ቲቢ ጆሹዋ መቼ ጌታን እንደተቀበለ ሲናገር በእናቱ ማፀን ሆኖ እንደተቀበለ ተናግሮ ነበር። አንዳንድ ሰዎች መንፈሳዊነታቸውን ራሱን ሲያመናፍሱት ዳርቻ የላቸው። ቤኒሂን በ11 ዓመቱ ራእይ እንዳየና ጌታ እንደተገለጠለት ተናግሯል። በ16 ዓመቱ ወደ ካናዳ እንደመጣ ተመልክተናል። ግራ የተጋባ ወጣት ሳለ ጥቂት ጴንጤቆስጣውያን ወጣቶች ያገኙት ከእነሱ ጋር አብሮ ሆነ። በአንድ አጥቢያ ተክሎ ያሳደገው ሰው አልነበረም። መጽሐፍ ቅዱስ፣ አገልግሎት፣ ደቀ መዝሙርነት፣ ስነ መለኮት ሳይማር እንደ ብዙዎቹ የሀገራችንም ሐሰተኛ ነቢያት ዘው ብሎ ወደ አገልግሎት ገባ። አገልግሎት ካልሆነ በጥቂት ዓመታት የራሱን ቤተ ክርስቲያን ጀመረ። ቤኒሂንን ስናይ ምንም መጽሐፍ ቅዱስና ስነ መለኮት ያልተማረ ሰውን እናያለን። ታዲያ ምን ችግር አለው? ሰው ሳይማር ቢያስተምር? ሳይማሩ ማስተማር አይቻልም ይባላል ወይም ሊባል ይቻላል። ችግሩ ሳይማሩ ማስተማር አለመቻሉ አይደለም። ችግሩ ሳይማሩ ማስተማር መቻሉ ነው። ሳይማሩ የሚያስተምሩ ሰዎች እኮ አስተማሪ ጠፍቶ አይደለም የሚያስተምሩት፣ ወይም ትምህርት ጠፍቶ አይደለም ሳይማሩ የቀሩት። እነዚህ ሁለቱ ሳይሟሉ ቀርተው ቢያስተምሩ ምንም ችግር አልነበረበትም። ካልሆነ ግን ማስተማር አለመቻሉ ሳይሆን መቻሉ ነው ችግር። ሳይማሩ ማስተማር መቻሉ። ያልተማሩ ሰዎች ማስተማር አልነበረባቸው። አንድ ሰው ተቀምጦ ሳይማር ቆሞ ማስተማር የለበትም። ግን እነዚህ ሰዎች ይናገራሉ፣ ያስተምራሉ ከማለት ይልቅ ይናገራሉ ማለት ነው የሚቀለው።
ቃሉን አያስተምሩም። ለምሳሌ ቤንሂንን አንድ የመጽሐፍ ቅዱስ መጽሐፍ ይዞ ጥቅስ በጥቅስ ለማስተማር ጀምሮ ቀጥሎ የጨረሰው መጽሐፍ የለም በ50 ዓመታት ውስጥ። ይህንን አያደርጉም፣ ሁሉም አያደርጉም። ይህንን ሲናገሩ ሁሌም አነቃቂ ቃል ወይም ርዕስ መርጠው ነው የሚናገሩት። ስለሚናገሩበት ነገር የሚያንደረድር አንድ ጥቅስ ወይም አንድ ምንባብ ይወስዳሉ። ያ ማስወንጨፊያ ነው፣ ያስወነጭፋሉ። ቤንሂን 50 ዓመት ሙሉ እያሳተ ኖሯል። እንደ ቀድሞ ባይሆንም ዛሬም ሰሚዎችና ተከታዮች አሉት። አንድ አሳች እየተጋለጠም እየተገሰጸም ስህተቱ በአደባባይ እየተነገረም አንድ አሳች ግማሽ ክፍለ ዘመን እያጭበረበረ መኖር ይችላል ማለት ነው። በእርግጥም ይችላል። ኑፋቂዎች ከሚያደርጓቸው ነገሮች መካከል ቃሉን እንዳያነቡ የሚያበረታቱ ከሆኑ ቃሉ የእግዚአብሔርን ቃል መጽሐፍ ቅዱስን እንዳይነበብ የሚያበረታቱ ከሆኑና ከቃሉ ይልቅና ከቃሉ በላይ ሌሎች ነገሮችን ለምሳሌ የሰዎችን ግለ ታሪኮችና ታሪኮችን፣ የአባቶችና የመሪዎችን ጽሑፎችን፣ ድርሳናትን፣ ትውፊታትን፣ ገድላትን ወዘተ የሚያስተምሩ ከቃሉ ይልቅና በላይ እንዲያነቡ የሚያበረታቱ ከሆኑ የራሳቸውን ስብከቶችና አፈታቶች ብቻ እንጂ ሌላ እንዳይሰሙና እንዳያስተያዩ የሚያስገድዱ ከሆኑ እውነትን ለማወቅ የማይወዱ ሰዎች ባሉበት በዚያ ሳቾች ይበዛሉ፣ አሳቾች ይሰለጥናሉ። እነዚህ ኑፋቂዎች ናቸው። ቤንሂን ባይማርም ስህተቶችን አስተምሯል፣ ይናገራል። ብዙ የስህተት ንግግሮችን ተናግሯል። ትምህርቶቹ ከእግዚአብሔር ቃል የመነጩ ሳይሆኑ ከራሱ ቃል የወጡ ናቸው። ጥቂቶቹን የስህተት ትምህርቶቹን እንመልከት፣ 5ቱን። አንደኛ፣ የተዛነፈ ነገረ መለኮት። በ1990 ሥላሴ 9 ናቸው ያለ ጊዜ ጫጫታ ሲበዛ ንስሐ ገባ። ስቀልድ ነው የተናገርኩት አለ። ቀላማጅ ሰው ነው። ይህ የሚቀለድበት አስተምህሮ ነው? ይህ እኮ የሚቀለድበት ትምህርት አይደለም። ለእርሱ ግን ቀልድ ነበር በጊዜው። ጫጫታው ባይነሳ ምናልባት ያንን ትምህርት ደጋግሞ ያስተምረውና አዲስ ትምህርትም ይፈጥር ነበር። ይህ ሥላሴ 9 ነው ማለት ወደ 3 አማልክት አምላኪነት እና ምናልባት ወደ 9 አማልክት አምላኪነትም የሚመራ ምንፍቅና ነው። ይህ ዱልዱም የሆነ ስህተት ነው። ተግባራዊ በሆነ መልኩ ቤንሂን እግዚአብሔርን የሚያየው የኛ አገልጋይ እንደሆነ አድርጎ ነው። እንደ ብዙዎቹ የስህተት አስተማሪዎች መፈወስ ፈቃዱ ሳይሆን ግዴታው ነው። ማበልጸግ ግዴታው ነው። እርሱ እግዚአብሔርን በየጊዜው በአካል እያገኘ የሚያናግረው ነው የሚያስመስለው። እውነቱ ግን ያ አይደለም። እየተገለጠ የሚናገረው አምላክ ሌላ አምላክ ካልሆነ በቀር እነዚህን ስህተቶች አያስተምረውም፣ አይናገረውም። የተዛነፈ ነገረ መለኮት አያስተምረውም። ሁለተኛ፣ የተዛነፈ ነገረ ሰብእ። ሰው ሲፈጠር ገዢ ሊሆን እንደነበር የተጻፈ እውነት ነው። ከውድቀት በኋላ ግን ያ የቀደመው አዳም ሲወድቅ እርግማንና ቅጣት በሰዎች ላይ ሆነ። ይህ እውነት ነው። ግን የመጀመሪያው አዳም ፍጥረት ከወደቀው አዳም ፍጥረት ከመውደቁ በቀር የተለየ አልነበረም። ከውድቀትም ከጥፋትም ውሃ በኋላ እንኳ አስፈሪነትና አስደንጋጭነት በሰው እጅ ቀርቷል። ዘፍጥረት ምዕራፍ 9 ቁጥር 2። ይህ ሰው ቤንሂን ግን ልዩ አዳምና ልዩ ሔዋን ያሳየናል። Holy Spirit said something to me and I had to go like a madman looking in the Word. He says God's original plan is that the woman was to bring forth children out of her side. What? You know that there's nowhere in the Bible but where God gives birth out of His side? Jesus gave birth to the church out of His side. Adam gave birth to his wife out of his side. It was sin that turned the thing around. And it was sin that transformed her flesh and her body. ቤንሂን
በመጀመሪያ ሴቶች ይወልዱ የነበረው በጎናቸው እንደነበረና ከውድቀት በኋላ ጀምሮ ግን አሁን እንደሚወልዱ መውለድ ጀመሩ ይለናል። እግዚአብሔር በጎኑ ወለደ። ኢየሱስ ቤተክርስቲያንን በጎኑ ወለደ። አዳም ሔዋንን ከጎኑ ወለደ። ሔዋንም በጎኗ ትወልድ ነበር ወይም ልትወልድ የታቀደው ኋላ ግን ተለወጠ ይለናል። ይህንን ያለው መንፈስ ቅዱስ ነገረኝ ብሎ እና ይህ ነገር በመጽሐፍ ቅዱስ ውስጥ የትም ቦታ አልተጻፈም ብሎ ነው። እርግጥ ነው የትም ቦታ እንዳልተጻፈ እናውቃለን። ይህ ስህተት ነው። ይህ ጉደኛ የስህተት አስተማሪ ያልተጻፈ ነገር እየፈጠረ ያስተምራል ማለት ነው። መንፈስ ቅዱስ ነገረኝ እያለና ይሄ ነገር በመጽሐፍ ቅዱስ ውስጥ አልተጻፈም፣ የትም ቦታ አታገኙትም እያለ የዘመናችንን ሐሰተኞች እኮ ያልተጻፈውን እና የተጻፈውን ተቃራኒ እግዚአብሔር ተናገረኝ እያሉ ወረደልኝ እያሉ ነው የሚናገሩት። ፈጥረው እኮ ነው የሚናገሩት። ቤኒሂን ሌላ የተዛነፈ ነገረ ሰብእ ወይም ስነ ሰብእ ሲያስተምር ቤኒሂን አዳም ልዕለ ሰብእ ተፈጥሮ እንደነበረውና ከሰው በላይ የሆነ ፍጡር እንደነበረ አስተምሯል። Adam was a super being when God created him. I don't know whether people even know this, but he was the first superman that really ever lived. First of all, the scriptures declare clearly that he had dominion over the fowls of the air, the fish of the sea, which means he used to fly. Whoa. Well, of course, how can you have dominion over the birds and not be able to do what they do? Whoa. Actually, wait a minute. I'll prove it to you. Wait a minute, Danny. I've never heard that. The word dominion Yes. in the Hebrew clearly declares that if you have dominion over a subject, that you do everything that subject does. In other words, that subject, if it does something you cannot do, you don't have dominion over it. I'll prove it further. Adam not only flew, he flew to space. He used to be, he was, with one thought, he'd be on the moon. Adam was a super being when God created him. አዳም ጨረቃ ላይ በሮ የሚወጣ ከሆነ ሰው አልነበረም። ኦክሲጅን አያስፈልገውም ነበር ማለት ነው። ውሃ ውስጥ የሚኖር ከሆነ በውሃ ውስጥ የሚንቀሳቀሱትን ፍጥረታት ለመቆጣጠር ስንጥብ ነበረው ማለት ነው። ስንጥብ ከነበረው ሰው አልነበረም፣ አሳ ነበር ማለት ነው። እንደ አዕዋፍ በራሪ ከነበረ አዕዋፋትን ለመቆጣጠር ለመግዛት ሰው አልነበረም፣ ላባ ነበረው፣ ይበር ነበረ ማለት ነው። ቤኒሂን ይህንን ሲናገር ይህንን ታውቁ እንደነበረ አላውቅም ብሎ ነው የጀመረው። አሁንም ያልተጻፈ ነገር ፈጥሮ ነው እየተናገረ ያለው። ሌሎች የማያውቁት አዲስ መገለጥ ነው የሆነለት ማለት ነው። አሳች የዕብራይስጡ መግዛት ገዥነት ምን ማለት እንደሆነ ታውቃላችሁ ብሎ የዘበዘበው አዋቂ ለመምሰል ነው። ያ ቃል ገዢ የሚገዛቸውን ነገሮች ሁሉ ይሆናል ማለት አይደለም። ሰውን በተመለከተ ትንንሽ አማልክት የሚለው ጎላ ብሎ የሚታወቀው ነው። ትንንሽ አማልክት ወይም ትንንሽ አምላክነት የቤኒሂን ብቻ ሳይሆን የብዙ የአዲሱ ጴንጤቆስጣዊነትና ካሪዝማዊነት ትምህርቶች አራማጆች ትምህርት ነው። ቤኒሂንም ይህንን በግልጽ ተናግሮታል። ትንንሽ አማልክት ብሎ ከተዛነፈው የቤኒሂን ነገረ ሰብእ መካከል አንዱ ይሄ ትናንሽ አማልክት ሰዎችን ትንንሽ አማልክት የማድረጉ ስህተት ነው። በ1991 በተላለፈ Our Position in Christ በሚል ርዕስ በተናገረው የኦዲዮ እና የቪዲዮ መልእክቱ ዳግም ስትወለድ ቃል በአንተ ሥጋ ሆኗል፣ አንተም የእርሱ የሥጋው ሥጋ የአጥንቱ አጥንት ሆነሃል። ኢየሱስ አለኝ አትበለኝ፣ አንተ እርሱ የነበረውን ሁሉ ነህ፣ የሆነውን ሁሉ ነህ፣ የሚሆነውን ሁሉ ነህ። ይህ አዲሱ ሰው እኔ እንደርሱ ነኝ ይላል። ያንን ነው የሚለው። እርሱ እንደሆነው እኛም በዚህ ምድር ነን። ኢየሱስ በስሜ ሂዱ፣ በእኔ ፈንታ ሂዱ
ነው ያለው። እኔ ኢየሱስ አለኝ አትበሉ። እኔ ነኝ በሉ። እኔ ታምሜያለሁ ማለት ፈጽሞ የሌለባችሁ ለዚህ ነው። አዲስ ፍጥረት ከሆንክ እንዴት ልትታመም ትችላለህ? እኔ ተፈውሻለሁ በል። እኔ ኃጢአተኛ ነኝ አትበል። አዲሱ ፍጥረት ኃጢአተኛ አይደለም። እኔ በክርስቶስ የእግዚአብሔር ጽድቅ ነኝ ብሏል። ስሙት ራሱ። Who you are? Turn to Psalm 82. This is going to blow your mind real good. Psalm 82:1. God standeth in the congregation of the mighty. That's you. He judgeth among the what? Now would you please listen to me? This is talking about you. He's telling the gods. Who are the gods? You are. See, I never heard that. Let me ask you this. Hello, you. Are you God's offspring? Then you're not human. So this God-like person inside of Benny Hinn right here has nothing to do with flesh and blood. He's a part of God. He's a little God walking in a little body, saying in Jesus' name. God came from heaven, became a man, made man into little gods, went back to heaven as man. He faces the Father as a man. I face devils as the Son of God. Jesus said, go in my name, go in my stead. Don't say I have, say I am. I am. Say after me, within me is a God-man. Say it again. Within me is a God-man. Now let's say it even better than that. Let's say I am a God-man. You are a little God on earth running around ብሏል። አንተ በምድር ላይ ወዲያ ወዲህ የሚል ትንሽ አምላክ ነህ ነው ያለው። እኔ ትንሽ አምላክ ነኝ፣ እኛ ትንንሽ አማልክት ነን የሚለው ቤኒ ልክ እንደ ሌሎቹ ያጣቀሰው መዝሙር 82 ቁጥር 1 ነው። I never heard that ነበር ያለው። ይህንን ጥቅስ አንብቦትም ሰምቶትም አያውቅም ማለት ነው። ይህንን ነው ቤኒ መጽሐፍ ቅዱስና ስነ መለኮት ያልተማረ ሰው ነው ያልኩት። ያልተማረ ሰው ነው የሚያስተምረው። ቁጭ ብሎ ያልተማረ ሰው ቆሞ የሚያስተምረው ያልኩት። መጽሐፍ ቅዱስ ቢማር ይህንን ጥቅስ እኮ በአውዱ ያየው ነበር። ስነ መለኮት ቢማር ደግሞ ሰው አምላክ አለመሆኑን ያውቅ ነበር። መጽሐፍ ቅዱስ በአውዱ ነው መፈታት ያለበት፣ ደግሞም በቃሉ ትርጉም ነው መፈታት ያለበት። ቤኒ ለዚህ ግድ የለውም። መዝሙር 82ን ብቻ ብናይ እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ፣ ነገር ግን እንደ ሰው ትሞታላችሁ፣ ካለቆችም እንደ አንዱ ትወድቃላችሁ አልኩ ቁጥር 6 እና 7 ሲል ሰዎች እንጂ አምላክ አይሞትምና ስለ አምላክ እየተናገረ አይደለም። ደግሞም አምላክ አንድ ብቻ እንጂ ብዙ አይደለምና ብዙ አማልክትም የሉምና ስለ ብዙ አማልክት እየተናገረ አይደለም። ታዲያ ስለምንድን ነው የሚናገረው? አማልክት የሚለው ቃል ወይም ኤሎሂም በብዙ ቦታዎች ለሌሎችም ተጠቅሷል። እዚህ ቦታ ላይ አማልክት የሚለው ቃል ኤሎሂም የሚል ቃል ነው። ይህ ቃል ለምሳሌ ጥቂት ጥቅሶችን እንይ። ኤሎሂም ለጣዖታትም ተጠቅሷል። ለምሳሌ ያዕቆብ ለቤተሰቡ እንግዶቹን አማልክት ከመካከላችሁ አስወግዱ ሲል ዘፍጥረት 35 ቁጥር 2 ጣዖታት ማለቱ ነው። ቃሉ ግን ኤሎሂም ነው። ወይም በዘጸአት 12:12 በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ ሲል አሁንም ቃሉ ኤሎሂም ነው፣ ግን አማልክት ነው እየተናገረ ያለው። ላባ ያዕቆብን በዘፍጥረት 31:30 ላይ አምላኮቼን ለምን ሰረቅ ሲል ይኸው ቃል ነው ኤሎሂምን የኔን ኤሎሂም ለምን ሰረክ? ቃሉ ኤሎሂም። ጣዖታት ኤሎሂም ተብለዋል። አማልክት፣ አምላኮች፣ ግዑዛን ጣዖታት ኤሎሂም ተብለዋል። መላእክትም ኤሎሂም ተብለዋል። ለምሳሌ መዝሙር 8 ቁጥር 5 ላይ ከመላእክት እጅግ ጥቂት አሳነስተው ሲል ያ ቃል ኤሎሂም ነው። ስለ ሰዎች፣ ስለ አለቆች ይህ ቃል ተጠቅሷል። ኤሎሂም የሚለው ቃል ኤሎሂም ጌታ ማለትም ነው።
የሰው ጌቶችንም የሰው አለቆችንም ገላጭ ቃል ነው። በዘጸአት ምዕራፍ 21 ቁጥር 6 ላይ ጆሮ የሚበሳውን ባሪያ ጌታው ወደ ፈራጆች ይውሰደው ሲል ፈራጆች የሚለው ቃል ኤሎሂም ነው። ወደ እግዚአብሔር ይውሰደው አይደለም፣ ወደ ፈራጆች ይውሰደው፣ ወደ አለቆች። ዘጸአት 22:8 ላይ ሌባውን ባይገኝ ባለቤቱ ወደ ፈራጆች ይቅረብ በሚለው ፈራጆች የሚለው ቃል አሁንም ኤሎሂም። በዕብራውያን ዘንድ አለቆች ወይም ፈራጆች የእግዚአብሔር ወካይ ናቸውና በተመሳሳይ ቃል ይጠሯቸዋል እንጂ መለኮት ናቸው ማለት አይደለም። አይሁድ የአንድ አምላክ ጥብቅ አምላኪዎች ናቸው፣ የአማልክት አምላኪዎች አይደሉም። ይህንን የመዝሙር 82ን ጥቅስ ጌታ በዮሐንስ ምዕራፍ 10 ቁጥር 34 ላይ ስለ ሰዎች መናገሩ እንደሆነ ጠቅሶ ተናግሮታልና ይህ ስለ ሰዎች የሚናገረው ቃል ሰዎች አማልክት እንደሆኑ ማለቱ አይደለም። ስለዚህ እኛ ሰዎች እንጂ አማልክት ትንንሽ እግዚአብሔሮች አይደለንም። ቤኒንና እርሱን የሚመስሉ እኛ ትንንሽ አማልክት ነን የሚሉ የኛ አገሩን ኃይሉ ዮሐንስንና ጃፒንና ሌሎቹንም አሳቾች ጨምሮ አሳቾች ብቻ ናቸው። እኛ ሰዎች ነን እንጂ አማልክት ወይም ትንንሽ እግዚአብሔሮች አይደለንም። ቤኒን የሳተ አሳች ነው። ሶስተኛው የስህተት ትምህርቱ የብልጽግና ወንጌል ነው። ይህ በብዙ ጴንጤቆስጣውያንና ካሪዝማውያን ዘንድ እንደ ባንዲራ የሚውለበለብ ትምህርት ነው። ይህ ነገር ወንጌል አይደለም። አንዳንዶች የስግብግብነት ወንጌል ይሉታል። ጨርሶ ወንጌል የሚለው ቃል እዚህ ውስጥ መግባት የለበትም። ስግብግብነት ነው፣ ጥሬ ስግብግብነት። የብልጽግና ወንጌል ሳይሆን ስግብግብነት ነው። የስግብግብነት ወንጌልም ሳይሆን ራሱ ስግብግብነት ነው። ነገሩን ስግብግብነት የሚያደርገው ከሰዎች ገንዘብን በመምጠጫ እንደሚመጥ መምጠጡ ነው። give $1,000 $1,000 ስጡ፣ ከድህነታችሁ ስጡ፣ እግዚአብሔርን የሚያንቀሳቅሰው የሚንቀሳቀስ እምነት ነው እያለ ድሆችን ያራቁታል። ይህ አጭበርባሪ። ድሆች ያልኩት ኢላማዎቹ ድሆች ስለሆኑ ነው። እየጠየቀ ያለው ባለጠጎችን አይደለም። ለባለጠጋ $1,000 መስጠት ምኑም አይደለም። መካከለኛ ገቢ ካለው ወይም በዝቅተኛ ገቢ ደረጃ ላለ ሰው $1,000 መስጠት ይፈትናል። ያንን ነው እምነት እግዚአብሔርን ያንቀሳቅሳል። 1,000 ከሰጣችሁ ደግሞ እምነታችሁን እያንቀሳቀሳችሁት ነው። ያ የምታንቀሳቅሱት እምነት ነው እግዚአብሔር እንዲባርካችሁ የሚያደርገው ይላል። ለነገሩ ብዙ ሰጪዎች ራሳቸውም ስግብግቦች ስለሆኑ ለቤኒ ወይም ለእግዚአብሔር እየሰጡ ሳይሆን ብዙ እጥፍ እንዲቀበሉ ነው እየሰጡ ያሉት። የቁማር አይነት ስራ ነው እየሰሩ ያሉት። ቤኒ ደግሞ ይህን አሳምሮ ያውቀዋል። እሱም ራሱ ቁማርተኛ አጭበርባሪ ነው። ይህ የቃሉ ትምህርት ነው ወይስ የስህተት ትምህርት? በግልጽ የስህተት ትምህርት ነው። ከጌታና ከሐዋርያቱ ይህንን ትምህርት አልሰማንም፣ አላነበብንም። ቃሉ እግዚአብሔር የሚያስፈልገን ነገር እንደሚሰጠንና በሰጠን ነገር ኑሮዬ ይበቃኛል ማለትን እንድንማር ነው ያስተማረን። ስለዚህ የብልጽግና ወንጌል የሚሉት ወንጌል ያልሆነ ስግብግብነት፣ የስህተት ትምህርት ነው። ቤኒን ይህንን ያስተምራል? አዎን ያስተምራል። ስለዚህ የስህተት አስተማሪ ነው። አራተኛ የጤንነት ወንጌል። ይህም እንደ ብልጽግና ወንጌል ሳይሆን በሽታ ነው። ከብልጽግና ወንጌል ጋር የሚቆራኘው ይህኛው ስህተት፣ ከስግብግብነት ጋር የሚቆራኘው ይህኛው ስህተት ነው። ይህኛውም ልክ እንደ ስግብግብነቱ እንደ ብልጽግና ወንጌል እንደሚሉት ወንጌል አይደለም። ያኛው ስግብግብነት ነው፣ ይህኛው ራሱ ደግሞ ደዌ ነው፣ በሽታ ነው። ትምህርቱ ራሱ ጤንነት አሉት እንጂ በሽታ ነው። ወንጌልም ጤንነትም የለበትም። የጤንነት ወንጌል አይደለም። ወንጌልም አይደለም፣ ጤንነትም አይደለም። ቤኒን የውሸት ፈውሶችን እየሸጠ የኖረ ሰው ነው። ይህንን ፈውሶቹን ስንመለከት እናያለን በሌላ ዝግጅት። ግን
የዚያ የውሸት ፈውስ መሰረቱ ይህ በሽተኛ ትምህርት ነው። So today expect your miracle. You see, with his stripes we were healed. 2,000 years ago the price was paid, and Jesus Christ has paid not only for your redemption but for your healing. The people you see coming up on these platforms, you see, they're coming because of one reason. The price has been paid. They're healed because the price has been paid. Now all we have to do is accept the work of the cross, accept your redemption, and accept the fact that healing is a part of the redemptive work of Calvary. It's just that simple. So let's just pray right now. Let's believe together, and no matter what sickness, what bondage is in your life, believe today, with his stripes you were healed. The work is done. Now all you have to do is receive it. Thank you, Lord. Someone had a stroke. The effect of the stroke affected the left side of your face, but you are feeling a warmth over that area. That's the power of God healing. የትምህርቱ ዋና ሐሳብ ክርስቶስ በመስቀል ላይ ስለኛ ቆስሎ በሽታችንን ደዌያችንን ወስዷልና በመገረፉ ቁስል ተፈውሰናልና ክርስቲያኖች መታመም የለብንም የሚል ነው። ጤንነትና ፈውስ መለኮታዊ መብታችንና ስልጣናችን ነው የሚል ነው። ይህ ከጥልቁ የወጣ የስህተት ትምህርት ነው። ጌታ በመስቀል ላይ የሰራው ታላቅ ስራ ነው። በዚህ መርከስና መሸቀጥ የሌለበት ታላቅ ስራ፣ ታላቅ ገድል ነው። ያንን ስራ መቸርቸርና በርካሽ መሸጥ እጅግ የከፋ በደል ነው። በመስቀል ላይ የተፈጸመው አስደናቂና ማንም የማይሰራው የነፍሳችን ድነት ነው። የሥጋ ፈውስማ በመስቀል መሞት እኮ አያስፈልገውም። ጌታ ለሥጋ ፈውስ ጌታ በመስቀል ላይ መሞት የለበትም። በመስቀል ሳይውልም እኮ ፈውሷል። በሥጋ ሳይመጣም ፈውሷል። ለዚህኛው ግን መልበስ ነበረበት ሥጋ፣ ለዚያኛው መልበስም መሞትም አልነበረበትም። ደግሞም ይህ ነገር መብት አይደለም፣ ስልጣን አይደለም። መብት ቢሆንማ ኖሮ ከዳንባት ቅጽበት ጀምሮ መታመም አልነበረብንም። ፈውስ የቤዛነት ስራው አካል ከሆነ ከመዳን ጋር የተሰጠ መብት ነው። ልክ አልዳንም እንደማንል ድነን ታመናል ማለትም አንችልም። ቆይተን የምንቀበለው አይደለማ የቤዛነት ስራው ክፍል ከሆነ። ልክ መዳናችን ቅጽበታዊ እንደሆነውና ቆይተን የምንቀበለው እንዳልሆነ ፈውሳችንም ከዚያች ቀን ከዚያች ቅጽበት ጀምሮ የኛ የሆነ መጠየቅ የሌለብን ነገር ነው። ፈውስ መብት ከሆነ ስለ ሕመም ማውራትም አልነበረብንም። የለማ ሕመም የሚባል ነገር ጨርሶ መኖር አልነበረበትም። አንደኛ ጴጥሮስ ምዕራፍ 2:24 እና 25 ብዙ የሚጠቀሰው ጥቅስ ነው። ይህ እጅግ ተደጋግሞ የሚጠቀሰው ጥቅስ ነው። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። ከብሉይ ኪዳን የተወሰደ ጥቅስ ነው። በሥጋው ምናችንን ተሸከመ? ኃጢአታችንን። ወደ ምናችን እረኛ? ወደ ነፍሳችን እረኛ። እዚህ የሚናገረው ፈውስ በአውዱ ካየነው ስለ መዳን ነው። ስለ መዳን ነው የሚናገረው። ጌታ ለመፈወስ በመስቀል ላይ መሰቀል አልነበረበትም። ለማዳን ኃጢአትን ለማስወገድ ግን በእርግጥም በመስቀል ላይ መሰቀል ነበረበት። ስለዚህ የሚናገረው ስለ ሥጋ ፈውስ አይደለም። እርግጥ ነው ጌታ ከሥጋ ሕመምና ደዌም ይፈውሳል። የፈውስ ጸጋ ያለው እኮ የፈውስ የጸጋ ስጦታ ያለው ሽማግሌዎችን ጠርቶ እንዲጸልዩ የተነገረው ስለ ፈውስ የምንለምነው የምንጸልየው ጌታ ስለሚፈውስ ነው። ፈውስ አለ። ግን በመስቀል ላይ የተደረገው ነገር ለሥጋችን ፈውስ ሳይሆን ለነፍሳችን ድነት ነው። ፈውስ እያሉ የሚቀልዱት ፈውሰኞች እኮ
በመጀመሪያ ማመን ያለባቸው ፈውሱ እንዲኖር ደዌው እንዲኖር ማስፈለጉን ነው። ህመም የለም ማለትና ፈውስ አለ ማለት እኮ አብረው አይሄዱም። ፈውስ ያለው እኮ ህመም ስላለ። ስለዚህ ጌታን አምነን ስንድን ቅጽበታዊ የቤዛነት አካል የሆነውን ፈውስ ተቀዳጅተናል የሚለው የፈውስ ትምህርት ያልተፈወሰና መፈወስ ያለበት በሽተኛ ትምህርት ነው። ቤኒሂን ይህንን ስለሚያስተምር የሐሰት አስተማሪ ነው። ሌላው የመጨረሻው ብዙ ናቸው ግን እዚህ ላይ ያቆማለሁ፣ የቃለ እምነት ትምህርቱ ነው። ቃለ እምነት ማለት እምነት መንፈሳዊ ኃይል ነው፣ ቃልም የዚህ ኃይል አንቀሳቃሽ ሞተር ነው የሚል ትምህርት ነው። እምነት ኃይል፣ መንፈሳዊ ኃይል፣ ቃል ደግሞ የዚህ አንቀሳቃሽ ኃይል ሞተር ነው የሚል ትምህርት ነው። በዚህ ትምህርት መሰረት የምንናገረው ቃል ነገሮችን ያስገኛል። አዎንታዊ ንግግር መልካም ስኬቶችን፣ አፍራሽ ንግግር ደግሞ ጎጂ ነገሮችን ያመጣል ወይም ይፈጥራል ይላሉ። ልክ የስበት ሕግ የሚሉ ሰዎች የምናስበውና የምንናገረው ነገር ያ ቃል እነዚያን ነገሮች ወደኛ ይስባቸዋል፣ ያመጣቸዋል እንደሚሉት ያለ ከዚህኛው የቀደመ የስህተት ትምህርት ነው። የስበት ሕግ ከቃለ እምነት ትምህርት የተኮረጀ መንፍቅና ነው። ሁሉም ምንጫቸው ደግሞ አዲሱ አስተሳሰብ ወይም ኒው ቶት የሚባለው ፍልስፍና ነው። የቃል እምነት የስህተት ትምህርት ወይም የቃለ እምነት የስህተት ትምህርት አስተማሪዎች ቃላችን ልክ እንደ እግዚአብሔር ቃል ነገሮችን የመፍጠር ካለመኖር ወደ መኖር የማምጣት ችሎታ አለው ይላሉ። ትልቁ ስህተት እዚህ ላይ ነው። እግዚአብሔር የፈጠራቸውን ነገሮች የፈጠረው ስለተናገረ አይደለም። ሳይናገር መፍጠር ይችላል። ግን እግዚአብሔር የፈጠራቸውን ነገሮች የፈጠረው ተናጋሪው እርሱ እግዚአብሔር ስለሆነ ነው። ማንም ሰው እነዚያን ነገሮች ይሁኑ ብሎ መፍጠር አይችልም። ፈጣሪ አይደለም። ብርሃን ይሁን ብሎ ብርሃን ማምጣት አይችልም። ሰማይና ምድር ይሁኑ ብሎ መፍጠር አይችልም። ምንም ነገር እንኳን ሰማይና ምድርን እንኳን ብርሃንን ትልልቆቹን ነገሮች እንኳን ሕያዋን ፍጥረታትን ግዑዝ ነገርንም ትንሽ ኢምንት ነገርንም እንኳን ተናግሮ መፍጠር አይችልም። ሰው ፈጣሪ አይደለም። ቃላቸው የሚፈጥር ቢሆንማ ለምን ገንዘብ እየለመኑና ያጭበረበሩ የተከማጠለ ኑሮ ይኖራሉ? እነዚህ አጭበርባሪዎች አይፈጥሩትም? ገንዘብን ፈጠርን የሚሉ የኛዎቹ እነ እዩ ጩፋና እነ ኢዮብ ጭሮ አጭበርባሪዎች ድራማ እየሰሩ እንደሆነ እናውቃለን። ምንጣፍ ገንዘብ አይወልድም፣ ቦርሳ ገንዘብ አይወልድም። አጭበርባሪዎች ናቸው። ቃላችን ስንናገር ውለን ብናድርም እንኳ ምንም ነገር ካለመኖር ወደ መኖር አያመጣም፣ አይፈጥርም። የተፈጠረው ነገር ሁሉ ተፈጥሮ አልቋል። በመጀመሪያዎቹ 6 ቀናት ተፈጥሮ ተጨርሷል። ምንም የሚፈጠር ነገር አልቀረም። ቤት አትፈጥርም፣ ትሰራለህ፣ ወይም የተሰራውን ትገዛለህ፣ ወይም ትዘርፋለህ። አጭበርባሪዎቹ እንደሚያደርጉት ብዙ አጭበርባሪዎች ዘርፈዋል። ያ መፍጠር አይደለም፣ ማጭበርበር ነው፣ ዝርፊያና ሌብነት ነው። የቃለ እምነት ትምህርት ሌላው የቤኒሂን የስህተት ትምህርት ነው። በቀጣይ ዝግጅት ስለ ሌሎቹ ማጭበርበሮቹ እንመለከታለን።